ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። አፄ ዮሐንስና የመተማው ጦርነት ክፍል 2። የኢትዮጵያ አንድነት ችቦ ለኳሽ የሆኑት አፄ ቴዎድሮስ ለሀገራቸው ከነበራቸው ቅንነትና ጽኑ ፍቅር የተነሳ ወታደራዊ ኃይላቸውን ዘመናዊ የጦር መሳሪያ በማስታጠቅና ጠንካራ አርሚ በመገንባት ወራሪ ኃይልን ለመመከትና ከዚህም ታላቋ ኢትዮጵያን ለማጽናት አስበው በተለያዩ ተልእኮ ውስጥ የነበሩ ሚስዮናውያንና ሌሎች አውሮፓውያን በግድ አስረው የጦር መሳሪያ እንዲሰሩላቸው ማስገደድ ጀመሩ። ሆኖም ግን ዜጎቻቸው የታገቱባቸው አውሮፓውያን ይበልጡንም ታላቋ ብሪታንያ በጀነራል ናፒየር የሚመራ ጦር ልካ ዜጎቿን ለማስለቀቅ ወሰነች። ለዚህም የሀገሩ መልካም ምድርን የአየር ንብረቱን መውጫ መግቢያውንና አንዳንድ የንጉሠ ነገሥት አፄ ቴዎድሮስን ወታደራዊ አቅም የሚያውቁ ሁነኛ ሰው ሲያፈላልጉ የቀድሞ ወዳጃቸው ንጉሥ ትግሬ ዮሐንስን አገኟቸው። አፄ ዮሐንስም በተለያየ ጊዜ ከእንግሊዞች የቀረበላቸውን የጦር መሳሪያና የውትድርና ስልጠና ውለታ ስላለባቸው እንዲሁም የቀድሞ ተቀናቃኛቸው አፄ ቴዎድሮስን ወዱን ዙፋኑን ለመውረስ ምቹ አጋጣሚ ሆኖ ስላገኙት የነ ናፒየርን ጦር እስከ አፄ ቴዎድሮስ የጦር ሰፈር መቅደላ አምባ ድረስ እየመሩ አመጧቸው። በዚህም የአፄ ቴዎድሮስ ፍጻሜ መሆን ቻለ። በዚህ ጊዜም የሸዋው ንጉሥ ምኒልክ የአባታቸውን የንጉሥ ኃይለ መለኮትን ዙፋን ወርሰው ሞ አንበሳ ዘምነገደ ይሁዳ ምኒልክ ንጉሥ ነገሥት የሚል ማህተም ሲያስቀርጹ፣ ዮሐንስም በበኩላቸው ንጉሠ ነገሥት ዮሐንስ ንጉሠ ዘጽዮን ዘኢትዮጵያ የሚል ማህተም አስቀርጸው ሁለቱም የሀገሪቱ ንጉሥ ነኝ እያሉ ማስተዳደር ቀጠሉ። ሀገር በአንድነቷ ጸንታ እንድትቆይ ከተፈለገ አንድ አድርጎ የሚመራ አምባገነንም ይሁን ዲሞክራቲክ መሪ እንደሚያስፈልግ መቼም የታመነ ነው። ከዓመታት በፊት ሶማሊያን በታላቅ እብሪትና በጥንካሬ ሲያስተዳድር የነበረው መሐመድ ዚያድ ባሪ ከስልጣን ከተባረሩ በኋላ አንድ ታላቅ የነበረችው ሀገር ሶስት ትንንሽ ሁናና ተበታትና አንድም የጸና መንግስት ሳይኖራት እርስ በርስ እንደ አውሬ እየተባላች ትገኛለች። የሊቢያው ጠንካራ መሪ ሙሐመር ጋዳፊ በአመፅ ከወረደና ከተገደለ በኋላም እቺ ምድራዊ ገነት ሀገር ሊቢያ ሶስት ቦታ ተከፋፍላ እርስ በርሷ እየተናከሰችና እየተጫረሰች የተኩስ መለማመጃ ሜዳ መስላ ትገኛለች። የነ ሳዳም ሁሴኗ ኢራቅም ሌላ ምሳሌ ሆና መቅረብ ትችላለች። እንደ አፄ ቴዎድሮስ ያለ ጠንካራ ንጉሥ በሞት ሲለይ ምንም እንኳ ኢትዮጵያ ለሁለት የመከፋፈል አደጋ ባይደረሰባት ቢመስልም የንጉሥ ሸዋ አፄ ምኒልክና የንጉሥ ትግሬ አፄ ዮሐንስም ሁለቱም ንጉሠ ነገሥት ነን እያሉ ለጦርነት ሲገባበዙ መከራቸውን ያስተውላል። በአፄ ዮሐንስ ብስለትና ጥንካሬ እንዲሁም በምኒልክ አርቆ አሳቢነት በ1870 ዓመተ ምህረት በልቼ ስምምነት ምኒልክ ንጉሥ ሸዋ እንዲሆኑና ለአፄ ዮሐንስ እንዲገበሩ አፄ ዮሐንስም ንጉሠ ነገሥት ዘኢትዮጵያ ሆነው እንዲቀጥሉ ሆነው ተስማሙ። አፄ ዮሐንስም በይፋ የሀገሪቱ ንጉሠ ነገሥት በመሆን የኢትዮጵያን አንድነት ዳግም አጸኑ። አፄ ዮሐንስ ለንግስና ካበቋቸው ምክንያት ዋነኛ በወቅቱ ከአፄ ምኒልክ በተሻለ ወታደር የጥንካሬ አቋም ስለነበራቸውና ግዛታቸው ሰፊ ስለነበር ቢሆንም በሀገሪቱ መተዳደሪያ ፍትሐ ነገሥት መሰረት ንግስና የሚጸናለት ግን በጳጳስ እጅ ቅባ ቅዱስ የተቀባው ንጉሥ ስለነበር ባለቃ ብሩና መሐመድ ኢብራሂም ዲፕሎማቲነት ለግብጽ ገዢ ለኪሃዲ እስማኤልና ለፓትርያርኩ ለአባ ዲሜጥሮስ 20,000 የማርያ ትሬዛ ገንዘብ ገጸ በረከት ልከው አቡነ አትናሲዮን የኢትዮጵያን ፓትርያርክ አስደርገው በማሾም በጥር 13 ቀን 1964 ዓመተ ምህረት አክሱም ላይ ንጉሠ ነገሥት ዘኢትዮጵያ ተባሉ። ባለ ሲመታቸውም ታላቅ እንደነበር የሚመሰክሩት የዓይን እማኞች 4,000 ሰንጋ፣ 50 ገንዶ ማር፣ 150,000 ገንቦ ማር ለባለ ሲመቱ ማድመቂያ እንደዋለ ይነገራል። ንጉሠ ነገሥቱ አፄ ዮሐንስ በየአውራጃው በውስጥም በተለያዩ ቦታዎች የሚነሱባቸው አልገብር ባይ ሽፍቶችና ራሳቸውን ሲዋጉ ነው የኖሩት። ሁለት አስርተ ዓመታት እንኳ በማይሞላ የንግስና ዘመናቸው ከሱዳኖች ከጣሊያኖችና ከግብጾች ጋር አንዴ ሲሞቅ አንዴ ሲቀዘቅዝ የቆየ ጦርነት ወላፈን የእርሳቸውን ዙፋንና ሀገራችን ኢትዮጵያን ሲለበልባት ከርሟል። ነገሩን ይበልጥ ያከፋው ግን የኢትዮጵያ ዋና የባህር በር የሆነው ትልቁ የምጽዋ ወደብና የቀይ ባህር በራችን በግብጾች መያዙ ነው። የሀገራችን የኢትዮጵያም የውጭ ንግዷና ግንኙነቷ ቱርክ ተክቶ ምጽዋን በያዘው በግብጽ መንግስት በጎ ፍቃድ ላይ የተመሰረተ ሆነ። አፄ ዮሐንስ ይህን የተጋረጠባቸውን ችግር በተደጋጋሚ በድርድር ለመፍታት ጥረት ሲያደርጉ ቆይተው በአንድ የታሪክ አጋጣሚ የህይወት ስምምነት ደረሰላቸው። እንግሊዞች በቀይ ባህርና አካባቢው ያላቸውን የበላይነት ለማረጋገጥ ሰፊ የቆዳ ስፋት ያላት ሱዳንን ለመቆጣጠር
ባሰቡ ጊዜ ከግብጽ ጋር ግንባር ፈጥረው ሱዳንን ይወጉ ጀመር። ሆኖም ግን ከድርቡሾቹ ወይም ከሱዳኖቹ የገጠማቸው መከታ እጅግ አስደንጋጭና ከባድ ነበር። ድርቡሾች ግብጾችን በዱር በገደል እያሳደዱ ከምድር ይደባልቋቸው ጀመር። የሀገራቸውን መውጫ መግቢያ ጠንቅቀው የሚያውቁ ሱዳኖችም ግብጾችን በከበባ መውጫ መግቢያ አሳጧቸው። በተለይ ደግሞ በከሰላ አውደ ውጊያ ላይ ድርቡሾቹ ግብጾችን አላፈናፍን ስላሏቸው እንግሊዞች ሪር አድሚራል ዊሊያም ሕይወትን ከአፄ ዮሐንስ ዘንድ ለተማጽኖ በመላክ ግብጾችን በኢትዮጵያ ምድር አድርገውና የኢትዮጵያን የውጊያ ዕለት አግኝተው ከከበባው እንዲያመልጡ ለዚህ ውለታቸው ደግሞ በግብጾች የተያዘውን ታላቁን የምጽዋ ወደብ ለኢትዮጵያ እንዲመልስ የሕይወት ስምምነትን የሚባለውን የውል ሰነድ አቀረቡ። ይህ ውል ስምምነት እንደ አውሮፓውያን አቆጣጠር ሰኔ 3 ቀን 1884 ዓ.ም ላይ እንደተፈጸመ የታሪክ ሰነዶች ያሳያሉ። አፄ ዮሐንስ በዚህ የውል ስምምነታቸው መሰረት ታላቁን የአፍሪካ ጦር አዋቂ ራስ አሉላን ለዚህ ታላቁ ውጊያ አጯቸው። ራስ አሉላ አባነጋም ወደ ጦር ሜዳው ዘምተውና የሁለት ቀን በጀግንነት የተሞላ ውጊያ አድርገው ግብጾችን ነጻ ካወጡና ታላቅ ድል ከተቀዳጁ በኋላ ወደ ጦር ሰፈራቸው ተመለሱ። የሕይወት ስምምነቱ በዚህ መልኩ ከተፈጸመና ስምምነቱ መሰረት በራስ አሉላ ዘማችነት ግብጾች ከከበባው ነጻ ከወጡ ከጊዜያት በኋላ ነበር አፄ ዮሐንስ ከሁለት ያጡ መሆናቸውን የተረዱት። እንግሊዞች እንኳን በቃላቸው መሰረት ምጽዋ ሊሰጧቸው ይቅርና በበርሊን የቅኝ ግዛት ውል መሰረት ምጽዋን ለጣሊያን አሳልፈው ሰጡ። አፄ ዮሐንስም ትርፋቸው ከድርቡሾቹ ጋር የመረረቅ መያዝ ብቻ ሆነ። የግብፅን ሰራዊት ድባቅ እየመታ ሲያሸንፍ የነበረው የድርቡሽ ጦር የጋመ ቁጣውንና ቂሙን ሊያወጣ ወደ አፄ ዮሐንስ ፊቱን አዞረ። ለዚህም ኢትዮጵያን ጠቅልሎ ለመውረር በአዋሳኝ ከተማ በጎንደር በኩል በጥር ወር 1881 ዓመተ ምህረት ጦሩን ልኮ በኢትዮጵያ ላይ ክፉ ጭካኔ የተሞላበት ወረራ አደረገ። አንዳንድ ጸሐፍት እንደሚሉት ከ3000 በላይ ኢትዮጵያውያን በምርኮ ወደ ሱዳን ተወስደው በባርነት እንደተፈነገሉም ጭምር ይናገራል። ዘኪቱ ማሊ የሚመራው የሱዳን ጦር በውስጡ ተንቀለቀለውን የበቀል ስሜት ለማብረድ አሁንም ያገኘው ድል የበቃ አይመስልም። ጦሩን በጎንደር በኩል እስከ ደንቢያ ያስጠጋ ጀመረ። አፄ ዮሐንስ በውጭ ሱዳን የግብጽና የጣሊያን በውስጥ ደግሞ ከመኳንንቱ ጋር ስምምነት ማጣት እጅግ ፈታኝ ሆኖባቸዋል። ከአፄ ምኒልክ ጋርም ፈጽሞ ስምምነት አጥተዋል። ራስ አሉላ አባነጋን ከኔ ትእዛዝ ውጪ ከጣሊያን ተዋግተካል ብለው ከጦር አዛዥነታቸው አንስተዋቸዋል። በተለይ የአሉላ አባነጋ ከጦር አዛዥነት መነሳት በአንድ በኩል በዶጋሌ ውጊያ ላይ 500 የጣሊያን ወታደሮችን አይቀጡ ቅጣት ቀጥተው የደመሰሱትን የጀግና የጦር መሪ ሞራል መንካትና የሌላውን ወታደር ስሜት መጉዳት ተደርጎ ሲታይ፣ በሌላ በኩል ደግሞ እንግሊዞች በሴራና በተንኮል ተብትበዋቸው ተወዳጁንና ጀግናውን አሉላን ከአውደ ውጊያው ገለል አድርገዋቸው የሚናገሩም አሉ። በትግራይ በኩል ደግሞ ጣሊያን የኢትዮጵያን ፖለቲካ ምስቅልቅል ሁኔታ እግር በእግር እየተከተለ ግዛቱን ሊያስፋፋ እንደ እባብ እየተምሰለሰለ የመጣ ነው። እንግዲህ የአፄ ዮሐንስ እንዲህ ባለው ፈታኝ ሁኔታ ነው ወደ መተማ የዘመቱት። ውድ የታሪክ ድምጽ አድማጮቼ ይህ የአፄ ዮሐንስ የመተማው ጦርነት ፍጻሜ በሚቀጥለው ሳምንት ላቀርብላችሁ ስለሆነ ፍቃዳችሁ ይሁን። እስከዚያው ግን መልካም ሳምንት፣ ደህና ሁኑ።